ከታች ጀምሮ ያሉትን በሙሉ እኩል መረዳት በሚችሉበት ወይ ነው ሲያስረዱ ነበር። ኢንቫይሮንመንት ላይ ያለው ስራ ላይ ያለውን ነገር ነው የሚያስተምሩት። ያ በጣም ጠቃሚ ነገር ነው። እንደዛው ነው ያገኘሁት። ያ ብዙ ጊዜ ነፃ የሆነ ነገር ሲሆን ለነገሮች የምንሰጣቸው ዋጋ ቀነስ ይላል። እንዳልከንም ደግሞ ያንን ቻናል ውስጥ ገብተህ ስታይ ነው ይሄን ስኮላርሺፕ ያገኘው። ግን እንዴት ልትወስን ቻልክ አፕላይ ለማድረግ? ምክንያቱም ከነበርክበትም የስራ ዘርፍ ስለሚለይ ማለት ነው። ያው እኔ ቴሌኮም ላይ ስሰራ ኢንዱስትሪው ወዴት ነው እየሄደ ያለው የሚለውን ነገር ብዙ ጊዜ አያለሁ። ወዴት ፊልድ ብገባ የተሻለ ነው የሚለውን ነገር ሳስብ ነበረ። እንደ ድል ሆኖ እነዚህ ከዳታ ጋር ኤአይ ጋር የተገናኙ ነገሮችን ስለማይ ነበረ ዳታው ጋር ብገባ የተሻለ ይሆናል ማለት ለኔም ፊቸሪቲ ወደፊት ፊቸሪቲ የተሻለ ነገር ማግኘት እችላለሁ። እኔንም ራሴን ማሳደግ። ስለዚህ አሁንም ድረስ ቡትካምፑን እየተማርኩ እገኛለሁ። እዛ ላይ ደግሞ ቡትካምፑን እየተማርኩ ስራም በኢንጂነሪንግ ዳታ አናሊሲስ አግኝቼ እገኛለሁ ማለት ነው። በጣም ቆንጆ። ያው አሁንም ድረስ ቡትካምፑ አላለቀም። ቡትካምፑ ስትጨርስ ምን ያህል አድቫንስድ ሆናለሁ ብለህ ታስባለህ? አንተም ራሱ ደግሞ አሁን እየሰራበት ካለው ከዳታ አናሊሲስ ባለፈ በደንብ እንዴት ልታስፋፋ ወይም ደግሞ እንዴት ራስን ልታሳድግ ታስባለህ? ስለዚህ ፕላን ማድረገው ምንድነው ቀጣይ ከዳታ አናሊሲስ ቀጥሎ ደግሞ ወደ ዳታ ሳይንሱ ከዛም በኋላ ደግሞ ወደ ማሽን ለርኒንግ ነው ማድረግ የምፈልገው። የተለያዩ ኮርሶችን ተጨማሪ ነገሮች ወስዳለሁኝ። ቀጣይ ላይ ደግሞ ሌሎች አዳዲስ ስራዎች ላይም እንደዚሁ በዳታ ሳይንቲስት ወይም ደግሞ በማሽን ለርኒንግ ኢንጂነሩ ላይ ጆይን ማድረግ ነው ማለት ወደፊት ሀሳቤ። ይቅና ብለናል። አሜን። አመሰግናለሁ። በጣም ቆንጆ። እንኳን ደስ ያለ። አመሰግናለሁ በጣም ኃይለ ኢየሱስ። በመጨረሻ ይህንን ኮርስ መማር የሚፈልጉ እያንገራገሩ ያሉ ኦዲየንሳችን ይህንን ቡት ካምፕ እየወሰደ እንዳለም ሰው እንደተጠቀመም ሰው ምንድነው ልታስተላልፍ የምትችለው መልእክት የሚለውን ነገር ነግረን መጨረስ እንችላለን። ሳታንገራግሩ ግቡ ነው የምለው። ማለት እኔ ተጠቃሚ ነኝ። በተለይ ስኮላርሺፕ አግኝቼ ነው የገባሁት። በነፃ ነው የተማርኩት። ነገር ግን ትምህርቱ ከሚባለው በላይ ኢንዱስትሪ ፎከስድ የሆነ ትምህርት ነው የሚያስተምሩት። እርግጠኛ ሆኖ ፍላጎት ያለው ሰው ቢገባ ከየትኛውም ከዜሮ ባክግራውንድ ተነስቶ ቢገባ ስራ ማግኘት የሚችልበትን ድረስ ማምጣት የሚችል ቡት ካምፕ ነውና ሁላችሁም መማር የምትፈልጉ ልጆች በሙሉ ሳታንገራግሩ ብትገቡ። ያው ህያው ምስክር ነኝ ለዚህ ቡት ካምፕ እና አመሰግናለሁ። እሺ፣ እናመሰግናለን። መልካም ቀን።